እኔ ጊዮርጊስ ብሎ በፍከራ ከጀመረ ወይ እጅ መስጠት ወይም ጥሎ በፈርጠጥ መሮጥ ነው ጊዮርጊስ ሲጠራ። አለዚያም ጦር መሃሉ ጊዮርጊስ ተገኝቷል ተብሎ አዋጅ ከተነገረ ያው እንደዚሁ ወይ እጅ መስጠት ወይ ጥሎ መሮጥ እንጂ እዋጋለሁ ብሎ የሚደፍር አሞት ያለው ሰውም አልነበረም በጀግንነቱ ለማለት ነው። እና በዚህ ወጣቶችንና የመንግስት አካላትን ወታደሮችን በእውነቱ አብነት ሆኖ ቆሞላቸዋል ነው የምለው። እና እነሱ በገዛ መጥፎ ስራቸው 7 ዓመት ተሰቃዩ። ሰባው ነገስታት ከነ ሰራዊታቸው። እስቲ እንዲያው አሁን 70 ነገስታት ሆነው ሰራዊት አላቸው፣ ብዙ ተከታይ አላቸው፣ እንደዚሁ የሚያስተዳድሩት በብዛት ሆነው ነው አንዱን ሰው። እስቲ አሁን እኛ ተሰብስበን እየተራ ይህንን ዛፉን እንግረፈው ብንል እሱ ነው የሚደክም፣ እኛ ነን የምንደክም። እንደዚያ እኮ ነው የሆነባቸው። ጊዮርጊስን የዛሬ መጨረሻ ደቀቅ ነው ብለው ገደል በትነውት ትቢያ አድርገው ሲመለሱ ቆዩኝ አብረን እንሂድ ነው የሚላቸው። ምኑን ይጨብጡት እሚሉት ቢያጡ አንድ ወቅት ላይ ምን አሉት መሰላችሁ? እስቲ የተቀመጥንበትን ወንበር ብታለመልመው እናምናለን አሉት። ወዲያው ቅጠል አውጥቶ አለምልሞ አሳያቸው እና መተቱ ኧረ እነሱ አያምኑም እኮ እሱ ነው ብቻ የእሱን የፈጣሪውን ኃይል ነው እያሳያቸው ያለ እንጂ እነሱ ይመለሳሉ ብላችሁ ነው? የለም፣ እነሱ አይመለሱም። ከዚያም ደግሞ ልፍ ብለው የሞቱትን ብታስነሳቸው የሞቱት ሲነሱ አይተን እናምናለን ብለው አሁንም የሞቱትን ሴቶችንም ወንዶችንም በየአካባቢ የነበሩትን አስነስቶ ሲያሳያቸው ኧረ እንደው ምናምን መንፈስ ነው ያመጣ እንጂ እውነትም ሰዎች ናቸው። ያውም እኮ ግማሾች የሚያውቋቸው ናቸው። እና ቅዱስ ጊዮርጊስ አምላኩን የገለጸ ታማኝነትን ያንጸባረቀ በእውነት እምነት፣ ታማኝነት ለፈጣሪው የሚገባውን ክብር ያሳየ እግዚአብሔርን ያሳወቀ እንደው በዚያ በማያምኑት ሲሄድ እኮ ቅዱስ ጊዮርጊስ ሹመት ሊሾም ነው የሄደው። እንደው አሁን ሲነገር ቆይቷል። እኔ ብዙ አላስተምርም፣ ትንሽ ነው የምናገር እንጂ ብዙ የመናገርም ፍላጎትም የለኝ፣ አልወድምም ብዙ መናገር። ሊሾም ሄዶ ሹመት ሊጨምር ሄዶ ነው ጣዖት አቁሞ ፈጣሪን ካዱ ለጣዖት ስገዱ የሚል ሲያገኝ አይ ለካ እንዲህ ነው ነገሩ፣ ለዚህስ ይቅርብኝ ሹመቱ ክርስትናን ብገልጥ ይሻለኛል ብሎ የራሱን ውሳኔ የወሰነ ሊሾም ሄዶ ነው እዚያ ነገስታቱ ዘንድ። አሁን ይሄ አብነት እኮ ምን መሰላችሁ? አሁን ወደ አረብ ሀገር ወደ አሜሪካ ገንዘብ ሊያገኙ የሚሄዱ ልጆቻችን አሉ። እንደው ለገንዘብ ብቻ አረ ከዚሁ አምነውበት ስማቸውንም ቀይረው ይሄዳሉ። የዛሬውን ተውት። ከዚሁም ራሱ ምንድን ልበል መሐመድ ፋጢማ ብለው ስማቸውን ቀይረውስ መሄድ እንዳይከለከሉ የሚሄዱ የዛሬውን እንኳ ከጊዮርጊስ ጋር ተውት። እንደው ብቻ እንደው እናውረው ነው እንጂ ከዛሬው ጋር እንደው እንደዚህ ምን ይባላል? ስሟን ቀይራ ሄዳለሁ ብላ ሰውየው ያ መዝጋዱ ተጠራጥሯት እና እውነት አንቺ እስላም ነሽ? አዎ እስላም ነኝ። እስላም እውነት አንቺ ተይ እስቲ ማያላት ማርያምን እስላም ነኝ ያው አለ ያሊ የነሱ ሳትለምደው ቀርታ የነሱ ማማያ ሳትለምደው ቀርታ ማርያም እንደዚህ አለች ይባላል። የዚያ የነሱ